በቪክተር ዮኬሬሽ እና በስፖርቲንግ ሊዝበን መካከል እየተፈጠረ ያለው ሰጣ ገባ ምክንያቱ ክለባችን ማንቸስተር ዩናይትድ እንደሆነ ስንቶቻችሁ ታውቃላችሁ? ሰላም ጤና ይስጥልኝ ወደ ተከበራችሁ የክለባችን ማንቸስተር ዩናይትድ ደጋፊያንና እንዲሁ ስፖርት አፍቃሪያን በሙሉ። ክለባችን ማንቸስተር ዩናይትድ እንደሚታወቀው ከ50 ሚሊዮን እንዲሁ ይታየ ከሚጨመር 10 ሚሊዮን ጋር የዝውውር ጥያቄ ለስፖርቲንግ ሊዝበን ማቅረብ ይታወቃል። ነገር ግን ስፖርቲንግ ሊዝበኖች ይሄ ለኛ አይመጥነንም ሲሉ ነበር ሪጀክት ያደረጉት። ከዛም ከ70 እስከ 80 ማቅረብ ለሚችል ክለብ ብቻ ነው መሸጥ እንደሚፈልጉ ያሳወቁት። ነገር ግን እዚህ ጋር ነው ጸቡ የሚጀምረው። ቪክተር ዮኬሬሽ ከዚህ በፊት በቃል ደረጃ ቃል ገብታችሁልኝ ነበር እስከ 60 ከ50 እስከ 60 ገዢ ክለብ ከመጣ እንደምትለቁኝ ነግራችሁኝ ነበር። እናም ልትለቁኝ ይገባል ሲል ነበር ጥያቄውን ለስፖርቲንግ ሊዝበን ዳይሬክተር ያቀረበው። ነገር ግን እንደማይሆን ሲነግሩት የቪክተር ዮኬሬሽ ወኪል በቃልም ደረጃ ብቻ ሳይሆን በወረቀት ደረጃ ስምምነቶች አሉን እና በዚህም ስምምነት መሰረት የማይቀጥሉ ከሆነ ጉዳዩን ወደ ፍርድ ቤት እንደሚያመራ ነው የተናገረው። ለተለያዩ የመረጃ አውታሮች መግለጽ የቻለው ይሄ ነው። እናም አዲስ ነገር የሚወጣ ከሆነ እንዲሁ ተከታትለን እናሳውቃችኋለን። ሁሌም ግሎሪ ማን ዩናይትድ